ሃይ ሰላም ነው እንዴት ናችሁ? እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። አሁን እንዴት አድርገን እንደዚህ አይነት ዲዛይን መስራት እንደምንችል አቆራረጡን አሳያችኋለሁ። የፈለጋችሁት ዲዛይን እንዲሰራ ከፈለጋችሁ በኮሜንት ጻፉልኝ። በተረፈ ላይክ፣ ሳብስክራይብ እንዳትረሱ። እሺ ይሄ አሁን ከወገብ ነው። አሁን ከወገቡ ልኬቱ 16 ነው። 5 ሴንቲሜትር እንጨምራለን 22 ሴንቲሜትር ይሆናል ማለት ነው። አሁን 22 ሴንቲሜትር እናሰምራለን። ከዛ በኋላ ከ22 ጀምረን 13 ሴንቲሜትር እናሰምራለን ማለት ነው። ይሄ የቢ ነው፣ የቢነቱ ማለት ነው። ከዛ በኋላ የዚህ ትተን 6 ሴንቲሜትር እናሰምራለን። ከዛ በኋላ ከ6 ሴንቲሜትር ጀምረን ወደ 13 ሴንቲሜትር እናሰምራለን። በኋላ ካሰመርን በኋላ አሁን እንቆርጠዋለን ማለት ነው። አሁን ወደ 6 ሴንቲሜትር ነው የሚሆነው። ከ6 ሴንቲሜትር ጀምረን መልሰን ወደ 13 ሴንቲሜትር እንሄዳለን ማለት ነው። ወደ 13 ሴንቲሜትር ያሰመርነው ማለት ነው የምንቆርጠው። የዚብ ያደረግነው 2 ሴንቲሜትር ነው ያደረግነው የዚብ። በኋላ ከኋላ ማሰሪያ ስለምናደርግበት 8 ሴንቲሜትር እናሰምረዋለን፣ እንቆርጠዋለን። ትንሽ ቁርጥ እናደርገዋለን ለማወቅ ያህል ማለት ነው። 8 ሴንቲሜትር አሁን የወደፊት ብቻ 16 ሴንቲሜትር እናሰምረዋለን። በንጥል 32 ሴንቲሜትር ይሆናል ማለት ነው። ይሄ የምንሰፋው ማለት ነው። ስናጠብቀው የወደፊት የአንገቱ ስናጠብቀው ለምናደርገው ማለት ነው፣ ለማወቅ ማለት ነው። ይሄ የመካከልም እንቆርጠዋለን ለማወቅ ማለት ነው። ይሄ የወደፊት የት እንደሆነ ለማወቅ ማለት ነው። አሁን መልሰን የዚቡ እናሰምረዋለን ለማወቅ። ይሄም አሁን የወደፊት ጨርሰናል ማለት ነው። አሁን ወደ የአንገቱ እንሄዳለን። የአንገቱም 77 ነው የለካነው። ከሱ በኋላ 81 ነው የምናደርገው። 5 ሴንቲሜትር እንጨምራለን ማለት ነው የመሰፋፊያ። ከሱ በኋላ የወደፊት 3 ሴንቲሜትር እንቀንሳለን። ይሄ አንድ እናደርገዋለን ማለት ነው። የወደፊትም ከኋላ አንድ እንዲመጣልን ማለት ነው። ይሄም 34 ሴንቲሜትር እናደርገዋለን ማለት ነው። ስፋቱ ነው። በንጥል ሲሆን 16 ማለት ነው። እሺ ይሄም ከወገብ በታች ነው። ከወገብ በታች የመጀመሪያ ይሄ 3 ሴንቲሜትር የዚቡን ተዋለን መጀመሪያ ማለት ነው። ከሱ በኋላ ከተሆነው ጀምረን 6 ሴንቲሜትር እናሰምራለን ማለት ነው። የዚህ ቦትተን ማለት ነው። ከሱ በኋላ መልሰን 10 ሴንቲሜትር የቢነቱ ማለት ነው። የቢነቱ 10 ሴንቲሜትር እናሰምራለን። ከ10 ሴንቲሜትር ጀምረን ወደ 6 ሴንቲሜትር ቀጥ አድርገን እንለካዋለን፣ እናሰምረዋለን ማለት ነው። ከሱ በኋላ ባሰመርነው ልክ እንቆርጠዋለን። አሁን ይሄ የቢነቱ ለማወቅ ትንሽ ቆረጥ እናደርገዋለን ማለት ነው። አሁን በቃ ጨርሰናል።